Hi guys, how are you doing? I'm gonna give you today very important tips to improve your English pronunciation. These are very important, so በጣም ጠቃሚ ዛሬ ፕሮናንሲዬሽናችሁን ለማስተካከል የሚረዳችሁ ቲፕ ነው የሚሰጣችሁ። I'm gonna give you very important tips. The first one is in, on, and ምናምን የሚሉ በእን የሚያልቁ ፕሪፖዚሽኖች እዛ ቀጥሎ there, this, they, the, that, those, them ሚሉ ቃላቶች ሲመጡ አንድ ላይ እንዲህ ሲመጡ እንዴት ነው ፕሮናውንስ የሚያደርጉት ነጮች? እንዴት ነው የሚለው ነገር ነው የማሳየው። ለምሳሌ ኢን እና ዘ ሲመጣ ኢን ዘ ምናምን አይደል። ኢን ዘ ቢግኒንግ ለምሳሌ ኢን ይላል። ኢን ዘ ቢግኒንግ ኢን ዜር ኢን እና ዜር ሲመጣ ኢን ዜር ኤንድ እና ዛት ሲመጣ ኢን ዛት ይላል። ስለዚህ ኤን መጨረሻ ላይ ፕሪፖዚሽን ሆኖ ለምሳሌ ቢትዊን ዜር ለማለት ቢትዊን ዜር ሊሉ ይችላሉ። አያችሁ፣ እንደዚህ ነው የሚያደርጉት። ለዛ ነው የማይሰማን። ስለዚህ የመጀመሪያው ነገር ኤን አን አድርጋችሁ ኤንን ጥርሳችሁ ስር ላይ አምጥታችሁ there, in that, in there, in that, in this situation ምናምን ሊሉ ይችላሉ። ይህ የመጀመሪያው ነው። በጣም ጠቃሚ ተከታተሉ። ሁለተኛው ደግሞ ቃሉ የሚያልቅበት ኤንቲኤስ ወይም ቲኤስ ሲሆን እኛ በተለምዶ ለምሳሌ ኮንቴንትስ እንላለን እንጂ ኮንቴንትስ እንላለን እንጂ ኮንቴንትስ እነሱ ይላሉ። ኮንቴንትስ አያችሁ፣ ቲ እና ኤስን አንድ ላይ ስ በማለት ይጠራሉ። ኮሜንት ያው ኮሜንትስ እኛ የምንለው ትስ ኢስ የሚል ነገር የለውም። እዚህ ጋር ቲ እና በኤስ መካከል ኢ ድምፅ የለውም። አንድ ላይ ቲ እና ኤስ ስ ተብሎ ይነበባል። ኮሜንትስ፣ አክሰንትስ አያችሁ፣ አካውንትስ አያችሁ፣ ቲኤስ አንድ ላይ ነው የሚነበበው። ስለዚህ ይሄኛውን ስንሰማ ግራ ነው የሚገባው። ኮሜንትስ ሰው ስል ምንድን ነው? ኮሜንትስ ነው እኛ የምናውቀው። ኮሜንትስ ደግሞ በእነሱ ኮሜንት ኢዝ ብለው ነው የሚሰሙት። ኮሜንትስ ስንል ኢዝ ኮሜንት ኢዝ እያልን ዲፋይን ለማድረግ እንደምናደርግ ነው የሚያስቡት ማለት ነው። ይሄንን ማስተካከል ይኖርብናል። ሶስተኛ ቪ እና ኢዲ ሲመጣ ይህ ሲምፕል ፓስት እና ፓስት ፓርቲሲፕል ቨርቦች ኢዲ ሬጉላር ያው የተለመደውን ሬጉላር የሚባለው ቨርብ ኢዲ ይዞ ነው የሚመጣው። ስለዚህ ይሄ ሲመጣ እንዴት ነው የሚነበበው? ስታፕ የሚለውን ስታፒድ ነው የሚሉት ኦር ስታፕድ ነው እነሱ ስታፕድ ነው የሚሉት። ስታፕድ ምናምን ይላሉ። ድራፕድ እንጂ ድራፒድ አይሉም። ይሄ ድራፕ ኢት የሚለውን እነሱ እንደዛ ነው የሚሰሙ። ድራፕ ኢት ድራፒድ ካልን ድራፕ ኢት ብለው ነው የሚሰሙት ነጮች ማለት ነው። ግን ድራፕድ ዳሜጅ የሚለው ዳሜጅድ አያችሁ፣ ዳሜጅድ ሳይሆን ልዩነት የለውም። ዳሜጅድ እና ዳሜጅድ ፒድ ሳይሆን ድራፕድ ስታፕድ ድራግ የሚለው ድራግድ በጣም ትልቅ ልዩነት አለው። ስለዚህ ችኛውን በጣም ጠቃሚ ነች። ታወሩ ምናልባት ቮይስሌስ እና ቮይስ ሳውንድ የሚባሉ ኮንሶናንት ሳውንዶች አሉ። በነዛ ቲ እና ዲ የሚሆንበት ሁኔታ አለ። እሱን ገብቼ ከማወሳሰብ በአጠቃላይ ቲኢዲ ካልሆነ በስተቀር ኤክሰፕሽን ነው። ዋንቴድ ከቲኢዲ ውጭ ላሉት አንዳንድ ጊዜ እንደ ቲዲ ፕሮናውንስ ልታደርገው ትችላለህ። ግን ዞሮ ዞሮ ድራፕድ ሳይሆን ድራፕድ፣ ስታፕድ፣ ዳሜጅድ ምናምንት እንደዚህ ነው የሚለው የሚሆነው። ቲ ከሆነ ግን ዋንቴድ
በቃ ኢቲ ሲሆን እንደዛ ነው የሚሆነው። ኢቲ አያችሁ። እሱን ቲኢዲ ሲሆን ኢድ እያላችሁ የምታነቡት ይህን ለመናገር ነው። ሶስተኛው ምንድነው? አራተኛው ቲአር እና ዲአር ሳውንድ አንድ ላይ ሲመጡ እንዲህ ነው ፕሮናንስ የሚያደርጉት። ይህ በጣም ወሳኝ ነው። ይህኛው እንግሊዝኛችሁንም ያሳምረዋል። ለምሳሌ ይሄኛው ትራይ ነው። ትራይ በሉ እስኪ ላንቃችሁ ላይ መሀል እንደ ጉቦ ያለበት ቦታ ላይ ምላሳችሁን ወስዳችሁ ማለት ነው። ትራይ ትራይ ሳይሆን ትራይ ከሆነ አይሰማም። ትራይ ሲሉ ኦር ትክክል አይደለም። በቃ እንግሊዝኛችሁን ያለው ትራይ ትራፕ ትሬንድ ምናምን ዲ ሲሆንም በተመሳሳይ በዲ ጀምርና ድሮን ድራይ ምላሳችሁን ወደ ላንቃችሁ ከፍ ያለበት ቦታ ላይ አድርጋችሁ ማለት ነው መሞከር ነው። ድሬን መሀል ላይም ሊመጣ ይችላል። ዲአር ኦር ቲአር አንድ ላይ ሲመጣ ጅ ተብሎ ነው የሚነበበው። I gave you is very important, so follow I forgot. Subscribe my YouTube channel, click on notification bar and like button. Thank you for watching this video, and I'm very happy to have you, and don't forget to subscribe. Bye.